ቱ ስቴፕ ቬሪፊኬሽን አክቲቭ ለማድረግ በዋናነት በመጀመሪያ ጉግል ኦፊሻል ዌብሳይት ላይ ትሄዳላችሁ። እዚህ ላይ ክሊክ ታደርጋላችሁ ማለት ነው። ከዛ በኋላ በራሳችሁ አካውንት ሎጊን ታደርጋላችሁ ማለት ነው። እኔ ካሁን በፊት ሎጊን አድርጌ ስለማውቅ ቀጥታ የፕሮፋይል አይከኔን ክሊክ አደርጋለሁ። እንደምትመለከቱት እንደዚህ አይነት ኢንተርፌስ ይመጣላችኋል ማለት ነው። ከነዚህ ውስጥ ማኔጅ ዮር ጉግል አካውንት የሚለውን ክሊክ ታደርጋላችሁ። ዘን ወደ ጎን ስክሮል ስታደርጉ ሴኪዩሪቲ የሚል ላይብራሪ ታገኛላችሁ። እሷን ክሊክ አድርጉ። ከዛ በኋላ ወደታች ስክሮል ስታደርጉ እንደምትመለከቱት የኔ ስቴፕ ቬሪፊኬሽን ስታተሱ ኦፍ ነውና ይሄን አክቲቭ ማድረግ ያስፈልገናል ማለት። ስለዚህ እሱን ክሊክ አድርጉት። እንደምትመለከቱ እንደዚህ አይነት ኢንተርፌስ ይመጣላችኋል ማለት ነው። ስለዚህ በመጀመሪያ በኢትዮጵያ ቁጥር ላይ ኮድ እየተላከ አይደለም። ስለዚህ አሁን ሆኖ ሪሙቭ ማድረግ አለባችሁ። ምክንያቱም ስልካችሁ ቢጠፋ አካውንታችሁ ሀክ ቢደረግ ለማስመለስ በጣም አደጋ ላይ ስለምትሆኑ ማለት ነው። ስለዚህ ሙሉ ለሙሉ የኢትዮጵያ ቁጥር መጠቀም የለባችሁ። ስለዚህ እሱን ሪሙቭ ለማድረግ ፎን ነምበር የሚለውን ክሊክ ታደርጋላችሁ። እኔ በዋናነት በሳፋሪኮም ስልክ ቁጥር ነበር ገብቼ ነበር። ስለዚህ በዚህ ስልክ ቁጥር ኮድ ስለማይገባልኝ እሱን ዲሊት አድርጌ ኦፕሽናሊ በሌላ ሪከቨሪ ኦተንቲኬተር ኦር ባክአፕ ኮድ ተጠቅሜ እንደገና አክቲቬት አደርጋለሁ ማለት ነው። ስለዚህ እሱን ዲሊት አድርጉት። ሪሙቭ ዮር ፎን ነምበር ያል ኦኬ እለዋለሁ። ስለዚህ አሁን በሚገባ ፎን ነምበሩን ሪሙቭ አድርጌያለሁ ማለት ነው። በዚህ ፋንታ ጉግል አካውንታችን ሪከቨሪ የምናደርግበት መንገድ ምንድነው? የመጀመሪያው ኦተንቲኬተር አፕ በመጠቀም ነው። ሁለተኛው ደግሞ ባክአፕ ኮድ በመጠቀም። እንዴት? ኦተንቲኬተር አፕሊኬሽን ከጉግል አካውንት ሊንክ ከማድረጋችን በፊት ምናልባት መጀመሪያ ጉግል ኦተንቲኬተርን ዳውንሎድ ካላደረጋችሁ እኔ ለምሳሌ ላሳያችሁ እንዴት ዳውንሎድ እንደምታደርጉ። ጀስት ሰርች በተን ላይ ትሄዱና አውተንቲኬተር ብላችሁ ሰርች ስታደርጉ፣ ስለዚህ እኔ ካሁን በፊት ኢንስቶል አድርጌው ስለሆነ አሁን ጀስት ኦፕን ነው ማድረግ የምችለው። እናንተ ዳውንሎድ ታደርጉና ኢንስቶል ታደርጋላችሁ ማለት ነው።